በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌደራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ የዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌደራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉ አዶናይ ብርሃነ ኃይለ ሚካኤል ዋስትና መብቱ ተጠብቆ ከእስር ተለቋል። አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌደራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። በጣም ሕበንቲ ቦርደይ بسرون تنكرر الجبران مثلني كود قبل عندنا دقيمة العل يا أنا سمعت اللفوية أفتي سوشيال ميديا اسمي أيو تو سوشيال ميديا زحلفوا دم حسوت مثلني عندنا دقاقيمة رأيو يا حد ساعة جلن نكاب بوليس زتبل أيو تقلني أي ليفل مسمبو كوجن يا ومنهم تسمعنا نجري لي ያው አዶናይ ምንም ወደ ህዝብ ምንም አይኮነን ኢትዮጵያዊ ጽሩ ኢትዮጵያዊ እዩ ውሽጠይ ፈርሕዩ ከሞላዲት ግን ምንም ሕግ እንተሊስ ምንም ነገር ኾውኒ ለአያምንም እና አቦ የለብልምበር ምንም ከም ሀገር የሰሚዕዩ ሰምንት ሎ እንዴ እንታይ ኮይኑ እንታይ ገይሩ እንታይ በዲሉ ንዝብል ነገራት ንዓይ ተመላሊሶም ጥያቄ ጠይቀዮም ንርእሰይውን ተወልዓ ጽቡቕን ዝገብር ዘሎ ሰናይ ምግባር እዩ ማለት ክበረታታ ኣለዎ ክሽለም ኣለዎ ብቃላት እና ተፈንጽሑ ክዝረቡ ክሰምዕ እንተለኹ ንዓይ ብጣዕሚ ሕዝነኒ እዩ ግን ማለት አዶናይ ፍጥነት ኣለዎ ፍጥነቱ ድማ እውቀቱ እውን ደግፉሉ ኸይድ ቆልዓ እዩ እና ብዙሕ ግዜ ዕረፍቲ ስኢኑ ዋላ ስቲልና እንተሪእኻዮ ትጽቡቕ መልክዑ ዋላስ ጠንካራነቱ እናርአየሉ ዝኸይድ ዘሎ ቆልዓ እዩ ብዙሕ ኣብ ምቾት ነይሩስ እቲ ምቾት ዓለም ኖ ኢሉ ጥንካሬኡ ዘርአየሉ ዘሎ ስለዝኾነ ንዓየ ሓበን ይስማዕኒ ይኾርዐሉ እውን ወደይ ብጣዕሚ እየ ዝኾርዐሉ ንምንታይስ ጠንካራነቱ ይዘርአየኒ ኣሎ ንምንታይ ስንፍና የርአየኒ ጥንካሩ የርአየኒ ጎብዙ ኣሕማቅ ሱስ ዘለኹም ቆልዑት ውፁ ጠንኪርኩም ስርሑ ሰሪሕኩም ተለወጡ ከእንግዲህ ምልማን ነውሪ ምዃኑ ይዘርድእ ኣሎ ስደት እውን ኣይበረታትዕን ዘሎ ኣነ ክምችዎ ኦር ካልኦት ንእሽተናት ኣሕዋት እውን ናፍቲ ስደት ዓለም ወሲዱ ኣብኡ ከስርሖም ኢለ ለሓሰብክዎ ነገር ብተቃራኒኡ መፂኡ አዶናይ ግን ናብ ኢትዮጵያ መፂኡ ሰላምን ፍቅርን ክሰብኽ እንተሎ ኣነ ተጸበኽዎ ነይረ ንምንታይስ ብዙሕ ነገር ክድግፈኒ ኢለ ዝሓሰብክዎ ነገራት ነይሮም ንሶም ንኢትዮጵያ ሙሉእ ክሕግዘ ኢሉ ምምፅኡ ንዓየ ደስ ኢሉኒ እዩ ከም ወላዲት ማለት እዩ እግዚአብሔር ዝሃበካ ተስጦ እዩ ድማ ትሰርሕ ኩለና ብዶክተር ንብል ኢንጂነር ንብል ሙዚቀኛ ንብል ስፖርተኛ ንኸውን ደቅና ብኩሉ ሜዳ ኢና ንሪኦ እና ካፍቶም ደቀይ ድማ ተዝኾነለይ ዶክተር ይብል ተዝኾነለይ ኢንጂነር ይብል ብዙሕ ነገር ይብል እዚ ድማ እንደገና ናይ ባዕሉ ክሪኤት ኣምፂኡ ኣብቲ ሶሻል ሚድያ ተሳቲፉ ዝወደቁ ሰባት ከልዕል ዝሰነፉ ወጣታት ክመክር ተለኹ ሪኦ ተለኹ ደስ ይብለኒ ብእውነት ንኢትዮጵያ ህዝቢ መስዋዕቲ ዝኸውን ዘሎ ቆልዓ እዩ ስደት ይቁም ኢሉ እውን ዝብል ዘሎ እዩ ኣሕዋትና ደቅና ሊብያ ከይዶም ዝስደዱ ዘለው ስራሕ ስእነት ስለዝበዝሐ ዓድና እዩ ውድቀት ስለ ዘሎ እዩ እና ወሪድካ ትሒትካ መሬት ኩዒትካ እውን ሰሪሕካ ትበልዐሉ ዓድኻ ስካብ ዝኾነ እዋን ንዕኡ እዩ ዘበረታትዕ ኣሎ ኢለ እየ ዝኣምን አይኖ ምንም አይነት አይተረአን እና አዶናይ ጥፋት ምንም የብሉን
I had over $10,000 in credit card debt last holiday season, and this year, I don't. Here are 3 things I did that anyone can try. Number 1, the first step to tackling your credit. ያው አዶናይ ክሽለም ተሎ ዝተሰማዕኒ ከምቲ ኩሉ ትግራዋይና ኢትዮጵያዊ ዝተሰማዕ ስምዒት ተሰሚዕኒ ማለት እቲ ሽልማት እቲ ቆልዓ ለፊዕሉ እዩ ብዙሕ እውን ከይድሉ እዩ ብዙሕ ነገር ለፊዑ እስካብ ባዕሉ አቋሙ ካብ መንነቱ ካብቲ ዝነበሮ ቅርጹ ወልዒልካ ዝወሰዶ ኣብ ነፍሱ ዝወሰዶ እንትኑ ስለልኾነ ብስፖርት ቀፂዑ ኣቢሉ ንህዝቢ ድምፂ ኮይኑ ንደቂ ኣንስትዮ ሓልየት ፍቅሪ የምሂሩ ደቂ ኣንስትዮ ንኸይወድቃ ክለዓላ ኣለወን ኢሉ ልብሎ ንዓይ ከም ሓንቲ ትግራዊትና ኣልዒሉኒ እዩ ማለት ብዙሕ ውሽጢ እንትን እኒኦ ንዓይ ንሱ ክመክረን እንተለውን ብጣዕሚ እዩ ሕበንቲ እየ ብወደይ ብስሩ እውን ጠንካራ ዝገበረን ንሱ ይመስለኒ ክወድቕ ይብል እንደገና ደጊመ ይልዓል እና ብዙሕ ነገራት መቐለ ኮንኪ ሰሚዕኽዮ ዘለኺ ንሱ ሕዚ ኣዲስ ኣበባ ተኣስዮ ዘሎ እንታይ እዩ ሕዚ ቀፃሊ ትልምኺ ክትከደ ሓሲብ ከለኹ ዶ ክትገሺ ወይስ ከመይ እዩ ምንም ኣነ ያው ንሽተይ ንኽረጋጋእ ንባዕለይ ኢለ ልኸይድ ዘለኹ እምበር መንግስቲ ዝሓዘዎ ጉዳይ እንድሕር ኮይኑ መንግስቲ ምላሽ ክወሉ ኢለ ይኣምን ኣነ ኸይደ ተመነጣጢረ ዝገብሮ ነገር የለይ ግን ኣነ ብጸሎት እየ ልድግፎ እግዚአብሔር ድማ ጸሎቱ እግዚአብሔር ድማ ካብ ማንም ላዕሊ ወላዲት ኣምላክ ከልዒሉ እዩ ንሱ ንሳ ክትድግፎ ትኾን እያ ልብል እንትነለኒ ምንም ዘጨናንቕ ነገር የብለይን ካባይን ላዕሊስ እሱን እግዚአብሔር ቀረባ እዩ ኢለ ይኣምን ሕዚ እቲ ዝበዝሕ ሰብ ኣዶናይ ኣብዚ ዕድመ እዚ እዩ ዝፈልጦ እሞ ኣብቲ ናይ ንእስነት ዕድሚኡ ከመይ ነይሩ ብኣንደበት ኣዶ ያው ኣዶናይ ካብ ንእስነት ዕድሚኡ ንድሕሪት እንተተመሊሰ ኣዶናይ ብጣዕሚ ውዑይ እዩ ውዑይነቱ ምስ ፍልጠት እዩ ልጓዓዝ ብጣዕሚ ኣስተውዓሊ እዩ ግን በቃ ንቕድሚት ዝልጎይዮ ቆልዓ እዩ ኩሉ ግዜ ያው ኣብቲ ትምህርቲ ቤት እውን ኣብ ኣሰላልፋ ደረጃ እኳስ የፍልጠኒ ነይሩ ማለት ከምቲ ኩሉ ሶሻል ሚዲያ እውን ተናጊርዎ እሱ ብጣዕሚ ፈጣን ፍጥነት ኣለዎ ይሕልፎ እቲ እውቀቱስ በቃ ነንሕድሕዲኡ ለውግዖ ነንሕድሕዲኡ ካብ ኣንደበቱ ለውፅኦ ነገራት ንዓየ ይስሕቡን እዮም ወዲ 14 ዓመት ኮይኑ ኣዶናይ ንዓየ ዝመኸሮ ከስታውስ ተለኹ ብጣዕሚ የበቃ ልድንቐሉ እና የድንቐኒ እዩ ኢለ ልኣምን ይመኽረኒ ነይሩ ወዲ 14 ዓመት ኮይኑስ ንዓየ ንወላዲቱ መኺሩ ይመኽረኒ ነይሩ እና ናቱ ምኽሪ ንዓየ ብርትዓት እዩ በቃ ዓንዲ ሕቆ እዩ ብእውነት ኣዶናይ ማለት ንዓየ ዓንዲ ሕቆ እዩ ኣዶናይ ብጣዕሚ ስለልፈቱ ምኽሪ ወደይ እውን ስለልኾነ ኣዶናይ ምቾት ዓለም ክነብረለ ይደሊ በዚ ሰዓት እዚ ድማ ሰሪሑ ተለዊጡ ጎዩ ብትሕቲኡ ዘለዎ ሰባት እውን ሰላም ፈጢሩ ንኽነብረለ ይደሊ እየ ግን ድማ ከም ወላዲት ኩሉ ግዜ ዕረፍ ኢሉ ደስ ዝብል ላይፍ እንተዝነብሩ ደስ ይብለኒ እና ኣድየ በርትዕ ብጣዕሚ ጅግና ኢኻ ዝወደይ ማንም የለይ ማለት ብኩሉ ሚድያ እውን ስቑኢለ ኣይኮነን ሰብ ሸሊምዎ ስቑኢለ ኣይኮነን 4 ሜዳልያ ሓደ መኪና ምሽላም ማለት ንዓየ ኮኸበ እዩ እውነት ኮኸበ እዩ ኣዶናይ ወለላይ ግን እንኡ እውን ስለልፈቱ ደቂ ኣንስትዮ እውን ስለልፈታኻ የቐኒየለይ ዝወደይ ኣነ ምንም ይኮርዓሉ ትወደይ ስለልኮርዓሉ ልጄ ከውጭ የመጣው ወንጀል ሊሰራ አይደለም ልጄ ጥፋተኛ አይደለም ልጄ በብዙ መልካም ስራዎችና በጎ አድራጎት ሲያደርግ ነው ማቀው ስትል እናት እንዲህ ስትል እየተደመጠች ይገኛል የአዶናይ እናት ልብ በሚነካ መንገድ ከኢትዮጵያ ፌደራል ፖሊስ ጥሩ ምላሽ ይጠብቃለሁ ልጄ እንዲፈታ ሁላችሁም ጸልዩልኝ ስትል እየተደመጠች ይገኛል ሁላችሁም ሼር ሁላችሁም ሪፖስት ያረጋችሁልኝ ለዚህ ወንድማችን መልካም ምኞት እንድትመኙና እግዚአብሔር ወደ ቤተ ይመልስ እያላችሁ ኮሜንት እንድጽፉ ፈልጋለሁ አዶናይ በዛሬው ዕለት መታሰሩ ይፋ ተደርጓል ተብሎ የተለቀቀው ፖስት ከእውነት የራቀና ቲክቶክ ክሬቲቭ አዋርዱ ማሸነፉ ያናደዳቸው ሰዎች በቅናት ተነሳስተው የለቀቁት ፖስት መሆኑን ላረጋግጥላችሁ እወዳለሁ። አዶናይ ወንድሜ እንኳን ደስ ያለ።
هانكلا أنا تأثير وأمو هوت نجي تايدو ما أسقط أنتم كوي خدان قال يوم كي أم بلما تغير دي خدام أنت هم كتير خيل خم أنا نمت يسرت سبوز قارة سبوز مرف دي حما يفدي نجي خدا حنا كوتسي شنو የቲክቶከሩ ስር ውዝግብ ፈጠረ። የኢትዮጵያ ፌደራል ፖሊስ ቲክቶከር አዶናይ ብርሃን ኃይለ ሚካኤልን በቁጥጥር ስር አውሎ በምርመራ ያጣራ መሆኑን ማሳወቁን ተከትሎ በማህበራዊ ሚዲያዎች ላይ የተለያዩ ሐሳቦች እየተዘዋወሩ ይገኛሉ። ህዳር 13 በተካሄደው የቲክቶክ ክሬቲቭ አዋርድ ላይ 4 ሽልማቶች እንዲሁም የመኪና አሸናፊ ሆነው አዶናይ በቁጥጥር ስር የዋለበት ምክንያት ግልጽ አይደለም የሚሉ ሐሳቦች እየተዘዋወሩ ይገኛሉ። ሰግጥላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ አዶናይ ብርሃን ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒው በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥተኛ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌደራል ፖሊስ አስታውቋል። ቲክቶከር አዶናይና ስመኝ ገብሩ ወይንም ጃኒ በዝግጅቱ ላይ የለበሱት አለባበስ የሚያስከስስ እንዳልሆነና ከሰግጥ ፈምስ ቃል ጋር ተያይዞ ሊሆን እንደሚችል ሐሳቦች እየተሰነዘሩ ይገኛሉ። እናንተስ ሐሳባችሁን የኢትዮጵያ ፌደራል ፖሊስ አዶናይ ብርሃን የተባለ ተጠርጣሪን በቁጥጥር ስር ማዋሉን አስታወቀ። የኢትዮጵያ ፌደራል ፖሊስ አዶናይ ብርሃን ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ ያጣራ መሆኑን አስታውቋል። ከትናንትና ወዲያ በቀኑ የዜና ላፍታ የመረጃ ሰዓታችን ላይ ፌደራል ፖሊስ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ ታይተዋል ባላቸው 5 ተጠርጣሪዎች ላይ ምርመራ መጀመሩን ማስታወቁን መዘገባችን ይታወሳል። አዶናይ ብርሃን ኃይለ ሚካኤልን በቁጥጥር ስር ሊውል የቻለው ከዚሁ የወንጀል ጉዳይ ጋር በተያያዘ መሆኑን ከኢትዮጵያ ፌደራል ፖሊስ ያገኘነው መረጃ ያመለክታል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው ሀዋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ረካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረውን ምርመራ እንደሚቀጥልም አስታውቋል። በአዲስ አበባ ከተማ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት እየታዩ ዝግጅቱን በስፖንሰርነት እየደገፉና ፕሮግራሙን አቀናብረዋል የተባሉ ተጠርጣሪዎቹ ወንጌላዊት ገብረ እንድሪስ፣ በረከት ጸጋይ፣ መቅደም ደረጀ፣ ግሩም ገዛኝና ዮሐንስ መኮንን የተባሉ ግለሰቦች መሆናቸው ይታወሳል። ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይሄንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ህዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይ አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖ